ፕሬዝዳንት ኢብራሂም ትራኦሬ ከዋና ከተማው ውጭ በሚገኝ አንድ ወታደራዊ ካምፕ ውስጥ በግል ስብሰባ ላይ ነበሩ። በምስራቅ ለሚካሄደው አንድ ኦፕሬሽን የሎጂስቲክ ጉዳዮችን ለመወያየት ከከፍተኛ መኮንኖችና ከከፍተኛ አማካሪዎች ጋር የግል ስብሰባ ላይ ነበር። በማንጎ ዛፍ ስር ዙሪያው ተቀምጠው አንድ ወታደር የደንብ ልብስ ለብሶ የሞቀና ቅመም የበዛበት ሻይ ይዞላቸው መጣ። ትራኦሬ እንደ ሁልጊዜው በፈገግታ ስኒውን ተቀበለና አመሰግናለሁ በማለት ራሱን ነቀነቀ። የተቀበለውን ሻይ እንደያዘም ቆም አለና ብዙ ተመለከተ፣ ገና አልጠጣውም። አይኖቹ አስተናጋጁን ቃኙት። አዲስ ፊት፣ ወጣት፣ የደነገጠ ይመስላል። ስኒውን በሁለት እጁ በቀስታ እንደያዘ ልጁን በትኩረት ተመለከተው። በክበቡ ማዶ ኮሎኔል ያያ ኮቴና ነበሩ። በስለታም አይምሯቸውና ቀዝቃዛ አይኖቻቸው የሚታወቁ አንድ አዛውንት መኮንን። መጀመሪያውን ስኒ በፍጥነት በጣም በችኮላ ያህል ወሰዱ። ፕሬዝዳንቱንም ተመልክተው እባክዎ ጌታዬን ይጠጡ፣ ሻዩ ትኩስ ነው አሉ። ግን ትራኦሬ አልተንቀሳቀሱም፣ ፈገግ በማለት ብቻ። ከዚያም በቀስታ ከጎኑ ባለው ትንሽ የእንጨት ጠረጴዛ ላይ ስኒውን አስቀመጠው። በዙሪያቸው ያለውን አየር ትንሽ ተለወጠ። አንድ መደበኛ ሰው ሊያውቀው በማይችለው መጠን። ግን ካፒቴን ዞንጎ ከኋላው እንደ ሁልጊዜው ተቀምጣ ምልክቷን አየች። ከትራኦሬ ጋር አብራ የሰለጠነች ነበረች። ክህደት ምን እንደሚሸትም ታውቃለች። ሰዓታት በፊት በቤተ መንግስት ውስጥ ትራኦሬ ማንነቱ ካልታወቀ ሰው ጥቆማ ደርሶት ነበር። በስብሰባ ላይ ያለ ጠረጴዛው ላይ የተተወ ትንሽ ማስታወሻ፣ ሻይህን ተጠንቀቅ፣ ዛሬ እምነትን ይፈትኑታል የሚል ነበር መልእክቱም። ምንም ስም፣ ምንም ፍንጭ የለም። ያ አንድ ማስጠንቀቂያ ብቻ። ግን ትራኦሬ ችላ አላለውም። ይልቁንም ይህንን ማስጠንቀቂያ ተጠቀመበት። ትራኦሬ የስብሰባ መርሃ ግብሩን ጠብቆ ወደ ካምፑ ተጓዘ። ለዓመታት ከሚያውቃቸው ሰዎች መካከልም ተቀመጠ። እናም አንድ ሰው እጁን እስኪያሳይ ጠበቀ። አሁን ያልተነካው ስኒ በመካከላቸው ሲቀመጥ የሆነ ነገር በጣም ስህተት እንደነበር ጠረጠረ። ትራኦሬ በቀጥታ ኮሎኔል ኮናቴን ተመለከተና እንዲህም አለ፣ አየህ፣ ሁልጊዜም የሚገርመኝ ነገር አለ። እንደ ስኒ ባሉ ነገር ውስጥ ስንት ነገሮች ሊደበቁ ይችላሉ። ኮናቴ ምንም ሳይጠረጥር መጠነኛ ፈገግታ አሳየ። በመቀጠልም የሻዩ ውበት ያ ነው ጌታዬ በማለት መልስ ሰጠው። ወይም አደጋው ብሎ ትራኦሬ መለሰ። ከዚያም በቀስታ ተነሳና የመላው የስብሰባ ቃና ተለወጠ። ፕሬዝዳንት ኢብራሂም ትራኦሬ ቀና ብለው ቆሙ። እጆቻቸውን ከኋላ በማድረግ አይኖቻቸውን በኮሎኔል ኮናቴ ላይ ጸንተዋል። በስብሰባው ላይ የነበሩ ሌሎች በሙሉ እጅግ ደነገጡ። አየሩም ከበደ። በአቅራቢያ ያሉ ወፎችም ቀጣዩን ለመጠበቅ ያህል ዝም አሉ። ትራኦሬ ድምፁን ከፍ አላደረገም፣ ማዕረጉንም አልተጠቀመም። ዝም ብሎ አንድ ጥያቄ ጠየቀ። ጸጥ ያለ ግን እንደ ምላጭ ስለታም። ኮሎኔል፣ ይህን ሻይ ያቀረቡትን ሰዎች ታምናቸዋለህ? ኮሎኔል ኮናቴ አይኖቻቸውን ጨፈኑ፣ ከንፈሮቻቸውን አኮማትረው እርግጥ ነው ሚስተር ፕሬዝዳንት አምናቸዋለሁ አሉ። ትራኦሬም ጥሩ አሉና አንዱን ረዳቶቹን ዙሮ ያልተነካውን ስኒ ጠቆሙ። እባክህ የኔን ጠጣ በማለት ለኮሎኔል ኮናቴ ተናገሩ። ረዳቱ ግራብ ተጋብቶ ስኒውን ለመውሰድ እጁን ዘረጋ። አይኖቻቸው ተከፈቱ። አይ ጠብቅ፣ በፍጥነት አለ። ስኒዎቹን መቀላቀል አንፈልግም፣ የንጽህና ችግር ሊኖር ይችላል አለ ኮሎኔል ኮናቴ በፍርሃት በመንቀጥቀጥ። ትራኦሬም እጁን አንስቶ በንዴት ንጽህና ወይስ መርዝ ኮሎኔል ብሎ ጥያቄውን አቀረበ። የመኮንኖቹ ክለብ ጸጥ አለ። በዛፎቹ ላይ የሚነፍሰው ንፋስ ድምጽም መስማት እስኪቻል ድረስ። ኮናቴ ለመናገር ሞከረ። ሚስተር ፕሬዝዳንት፣ እዚህ ማንም። ግን ትራኦሬ ከጠረጴዛው እየራቀ ነበር። ትንሽ እጁን አወራጭቶ ሁለት ቃላት ብቻ ተናገረ፣ አምጡልኝ። በሰከንዶች ውስጥ ሁለት ወታደሮች ወደፊት መጡና ያንን ወጣት ሻይ አስተናጋጅ የደነገጠውን ወታደር በደንብ ባልታወቀ የደንብ ልብስ አስከትለውት መጡ። እጆቹ ከኋላው ታስረው ነበር። በጣም የፈራም ይመስላል። ከንፈሮቹ ይንቀጠቀጣሉ። የፕሬዝዳንቱ የቅርብ ጠባቂዎች ትንሽ ከረጢት ጠረጴዛው ላይ ያስቀመጡ። በውስጡም ትንሽ ፕላስቲክ ጠርሙስ ነበር። በአስተናጋጁ ካልቲ ውስጥ ተደብቆ የተገኘ። መለያው ላይ በቀይ ቀለም
በጥንቃቄ ፊደላት ተጽፏል። ቪኤክስ ቲ42 ቀስ በቀስ የሚሰራ የነርቭ መርዝ የሚል ጽሑፍ በላዩ ላይ ተጽፎ ነበር። አንድ ሰው በደቂቃዎች ውስጥ ለመግደል በቂ ነው። ቀለም የሌለው፣ ጣዕም የሌለው፣ ሽታ የሌለው። እናም አሁን የቡርኪና ፋሶ አንበሳ ተብሎ የሚታወቀው ፕሬዝዳንት ኢብራሂም ትራኦሬ በተዘጋጀላቸው የሻይ ስኒ ውስጥ ተቀምጧል። ፕሬዝዳንቱ ወደ መኮንኖቹ ክለብ ዞረው ተመለከቱ። ወታደሮቹን ወደ እውነተኛ ጦርነት ልኬያለሁ አሉ በእርጋታ። ወንድሞቼም በጦርነት ቀብሬያለሁ፣ ግን ይህ ከራሳችን ቤት ውስጥ የሚወጣ ክህደት ከማንኛውም ጠላት እጅግ የከፋ ነው። ከዚያም ኮናቴን እንደገና ተመለከቷቸው። እዚህ የጋበዝከኝ አንተ ነህ፣ ሻዩንም ያዘጋጀው አንተ ነህ፣ እናም መጀመሪያ እንድጠጣ የነገርከኝም አንተ ነህ። ኮናቴ በቀጥታ ተነሳ። ፊቱ እጅግ ቀርጥቷል። ምንም አላፈረም። ይህ እብደት ነው አሉ። ካፒቴን ዞንጎ ቀድሞውንም እየተንቀሳቀሰች ነበር። በሰከንዶች ውስጥ ኮናቴ ተከበቡ። ትራኦሬ ወደ ኮናቴ ፊት ለፊት ቀርበው ተፋጠጡ። ኮሎኔል፣ ይህንን እንደማልሰማው እንዴት አሰብክ? በማለት ትራኦሬ ጠየቁ። እስከዚህ ድረስ የደረስኩት እያንዳንዱን የተሰጠኝን ጽዋ በመጠጣት ይመስልሃል? ሲሉም ጥያቄ ጨመሩበት። ኮናቴ ምንም አላለም። ትራኦሬ ወደ ረዳቶቹ ዘንበል በማለት እናንተ ሰዎች ስልጣን የምትፈልጉት ለማገልገል ሳይሆን ለመሸጥ ነው። ከዚያም ትእዛዝ ሰጠ። ውሰዱት። ምንም የህዝብ ርዕስ የለም። ትርኢትም ልናሳያቸው አይደለም። ዝም ብላችሁ በዝምታ ውሰዱት በማለት ትእዛዝ ሰጡ። ኮሎኔሉ እየተወሰዱ ሳሉ የተቀሩት መኮንኖች ባለማመን ተቀምጠውም ነበር። መርዙ አልሰራም፣ ግን መልእክቱ ግልጽ ነበር። አንበሳው ትራኦሬ ተፈትኗል። እናም ወደ ኋላ አላፈገፈገም፣ ወደ ቤተ መንግስት እንጂ። ከሃዲው በቀዝቃዛና ከመሬት በታች ባለ ክፍል ውስጥ ታስሮ ነበር። ግድግዳዎቹ እያንዳንዱን ቃላት የሚሰሙበት ግን በጭራሽ የማይናገሩበት አይነት። ኮሎኔል ኮናቴ ለመናገር ፈቃደኛ አልነበሩም። ሁሉንም ነገር አስተባብለዋል። ከወጣቱ የሻይ አስተናጋጅ ጋር ምንም ግንኙነት እንደሌላቸው ተናግረዋል። ይልቁንም ማንኛውም አይነት መርዝ እንደማያውቁና እየተሰረባቸው እንደሆነም ተናግረዋል። ግን ፕሬዝዳንት ትራኦሬ በጭራሽ በጩኸት አያምኑም። በእውነታዎች ጸጥ ባለ ስለታምና ጠንካራ በሆኑ ማስረጃዎች ያምኑ ነበር እንጂ። ካፒቴን ዞንጎ ትንሽ ጥቁር ማስታወሻ ደብተር ይዛ ወደ ምርመራ ክፍል ገባች። በወታደሩ ቦርሳ ውስጥ ተደብቆ ተገኝቷል። ሞትን በጽዋ ሊያቀርብ የነበረው የሻይ አስተናጋጅ ዞንጎ ከፈተችውና ለኮናቴ ያሳየችው። ይህ የእጅ ጽሑፍህ ነው አለች። አረጋግጠነዋል። በውስጡም በኮድ የተደረጉ ስሞች፣ የስብሰባ ቀናትና የእንግዳ የክፍያ ዝርዝሮች ነበሩ። ከመርዝ የሙከራው ጥቂት ቀናት በፊት የተደረገ አንድ ትልቅ ግብይትም ይገኝበታል። ግን አንድ ስም ከማንኛውም ጊዜ በላይ ታይቷል። ጃካሉ ተኩላው። ትራኦሬ ከመስታወቱ ጀርባ ሆኖ እየተመለከተም ነበር። ወደ ረዳቱ ዞሮም ጠየቀ። ይህ ስም ከዚህ በፊት ሰምተኸው ታውቃለህ? ረዳቱ በቀጥታ አንገቱን ነቀነቀ። አዎ ጌታዬ፣ ከ3 ወራት በፊት የተጠለፈ የስልክ ጥሪ ላይ አንድ ጊዜ ተነስቶ ነበር። ከውጭ የስለላ ድርጅት ጋር የተያያዘ ነው በማለት መለሰ። የትራኦሬ የፊት ገጽታ እጅግ ተኮሳተረ። ስለዚህ ይህ ከኮናቴ በላይ ይሄዳል። ይህ በብቸኝነት ሊሰራ የሚችል ስራ አይደለም። ከጽዋው ጀርባ አንድ ትልቅ እጅ አለ አለ ትራኦሬ። ከዚያን ምሽት በኋላ ትራኦሬ በጣም የታመኑለትን ሰዎች ብቻ ያካተተ ጸጥ ያለ አስቸኳይ የስብሰባ ጊዜ ጠራ። ዞንጎ፣ 2 የጸጥታ መረጃ መኮንኖችና በባለፈው መፈንቅለ መንግስት ሙከራ ላይ የኮድ መፍቻ ስራዎችን የሰራ አንድ የሲቪል የሳይበር ባለሙያ ያካተተ። ከመሬት በታች ያለው የጦር ክፍል ውስጥ ተሰበሰቡ። ዞንጎ ማስታወሻ ደብተሯን ጠረጴዛው ላይ ያስቀመጠች። ይህ ስም ለቻካል ጃካሉ አለች። እሱ አስተናጋጁ ነው፣ ትዕዛዝ የሚሰጠውም እርሱ ነው። ወታደሩ መሳሪያ ብቻ ነበር አለች። ኮናቴ የማድረሻ ዘዴ ነው። ትራኦሬ አንገቱን ነቀነቀ በሐሳቡ በመስማማት። ስለዚህ የሚያስፈልገን ምንጩ ነው አለ። የሳይበር ባለሙያውን በፍጥነት ሰርቷል አለ። የስልክ መዛግብቱን፣ ዲጂታል ዱካዎችን፣ የሳተላይት ምስሎችን አገኘ። ነገር ግን አብዛኞቹ መስመሮች ተሰርዘዋል። ግን አንድ መልእክት ጎልቶ ይታየው ነበር። አንድ ጊዜ ብቻ ጥቅም ላይ የዋለ የበይነ መረብ ስልክ ነበር። ጽሑፉም እንዲህ ይላል: ለጽዋው ለነገ
ምንም አይልም። ከዋጋዱጉ ከሚገኘው የፈረንሳይ ቆንጽላ ጽሕፈት ቤት በ2 ኪሎ ሜትር ባነሰ ርቀት ላይ ካለ ቦታ የተላከ መልእክት ነበር። ዞንጎ ወደ ላይ ተመለከተች። ስለዚህ አሁንም እዚህ አለ። እጆቹን አጣጥፎ ተቀመጠ። በዚህ ከተማ ውስጥ ተደብቆ ከሆነ መንፈስ አይደለም የምንፈልገው፣ ሰው እያደድን ነው። ሮዋደን ገና ተጀምሯል። ጨዋታው ተቀይሯል። ከእንግዲህ የተበላሸ ኮሎኔል ስለማግኘት ብቻ አልነበረም። አሁን ከኋላ ያለው ሰው እያደንን ነበር። ያን ሁሉ ተኩላ ትዕዛዝ ሰጥቶ የጠፋው ማን ነው? ግን ኢብራሂም ትራውሬ ሌላ ጥቃት እስኪደርስ መጠበቅ አልፈለጉም። በዚህ ጊዜ መጀመሪያ ይመታል። የሳይበር ባለሙያው የበይነ መረብ ስልኩን የመጨረሻ ምልክት በዋጋዱጉ ወደሚገኝ አንድ የቅንጦት አፓርታማ ህንፃ ላይ ተከትሎ አገኘው። ዲፕሎማቶች፣ የውጭ የንግድ ሰዎችና ዓለም አቀፍ የእርዳታ ድርጅት ሰራተኞች የሚበዙበት ጸጥ ያለና የቅንጦት አካባቢ መሆኑ ይታወቃል። ህንፃው በአገናኝ መንገዶች ውስጥ ምንም ካሜራ አልነበረውም። በጣም ምቹ ነው። ይህንን ተኩላ ማን እንደሆነ ለማወቅና ለመያዝ አለች ዞንጎ። ግን ጥበቃ አለው። እንዴት መደበቅ እንዳለበት ያውቃል። ትራውሬ በጦር ክፍሉ ውስጥ ጠረጴዛው ላይ ጎንበስ አለ። እንግዲያውስ እንደ ወታደር አንፈልገውም፣ እንደ ሌባ እናስጨንቀዋለን እንጂ። ጸጥ ያለ እቅድ አጸደቀ። ኦፕሬሽን መስታወት አይን። ምንም የደንብ ልብስ፣ ምንም ሳይረን፣ ምንም ማስታወቂያ የለም። በአፓርትመንት ህንፃው ዙሪያ እንደ ጽዳት ሰራተኞች፣ ፍራፍሬ ሻጮች፣ የፓስታ አቅራቢዎች ተመስለው ጠባቂዎችን አሰፈሩ። አንድ ወታደር የህንፃ ጥገና ሰራተኛ መስሎ በመግባት በአገናኝ መንገዶች፣ ማዕዘኖችና በአየር ማስተላለፊያ ቱቦዎች ውስጥ ትናንሽ ካሜራዎችን ተከለ። ከዚያም በሶስተኛው ቀን አዩት። ረጅም የገረጣ ቆዳ ያለው ስለታም መንጋጋና ጥቁር መነጽር ያደረገ ሰው። ንጹህ ጸጉሩን የተላጨ የተረጋጋና ሁልጊዜም ኮፍያ የሚያደርግ ከማንኛውም ኦፊሻላዊ የኤምባሲ ሰራተኛ ጋር ፍጹም አይመሳሰልም። ግን የአፓርትመንት ስሪቢ ቁልፍ ነበረው። የስልክ ምልክቱ የተገኘበት ቦታ ጋር ተመሳሳይ ነው። በጣም ይጠነቀቅም ነበር። በጭራሽ አይወጣም። በተመሳሳይ ጊዜ በተመሳሳይ መኪና 2 ጊዜ አይጠቀምም። ግን አንድ ስህተት ሰርቷል። ምግብ አዘዘ። ትራውሬም ይህንን ሲሰማ ፈገግ አለና ጥሩ፣ እኛ ራሳችን እናቀርብለታለን አለ። ያን ምሽት ዞንጎ እንደ ፓስታ አቅራቢ ለበሰች። አንድ የምግብ ከረጢት በአንድ እጇ፣ ትንሽ የድምፅ መቅጃ በሌላኛው እጇ ይዛ በሩ ሲከፈት ሰውየው በጥርጣሬ ተመለከታት። ስለታም አለ። ምንም ሳይናገር በጥሬ ገንዘብ ከፈለ። ምግቡን ወስዶ በሩንም ዘጋ። ግን በቂ ነበር። መሳሪያው ሁሉንም ነገር መዝግቧል። ድምፁን፣ እንቅስቃሴዎቹን፣ አልፎ ተርፎም እንዴት እንደሚራመድ። ወደ ጦርነት ክፍሉ ከተመለሱ በኋላ ድምፁ በሶፍትዌር ተተነተነ። እናም አንድ ውጤት አገኙ። አሌክሳንድራ ሞሬል በምዕራብ አፍሪካ ውስጥ ካሉ እንቅስቃሴዎች ጋር የተገናኙ የፈረንሳይ የስለላ መኮንን፣ በይፋ ጡረታ የወጣች ነገር ግን በሚስጥር ክበቦች ውስጥ ለቻኮል ጃካሉ በመባል ትታወቃለች። ትዕዛዙ የሰጠችው እሷ ነበረች፣ ፕሬዚዳንት ኢብራሂም ትራውሬን ለመግደል። ግን እርሷን ማሰር ቀላል አይሆንም። ምንም የዲፕሎማቲክ መታወቂያ አልነበራትም። ነገር ግን በህዝብ ፊት ቢይዟት የውጭ ኃይሎች ጠለፋ ብለው ሊጮሁ ይችላሉ። አፓርትመንቱን ቢወሩ ደግሞ በሰከንድ ውስጥ መፈንቅለ መንግስት ተፈጠረ ብለው ለዓለም ዜና ያሰራጫሉ። ስለዚህም ብልሁ መሪ ኢብራሂም ትራውሬ ይህንን ወንጀል በዋናነት ያቀናበረችውን አሌክሳንድራ መንግስታችን ወሳኝ የስብሰባ መድረክ ላይ ታስፈልጊናለሽ፣ ስለዚህ እባክሽ ተገኘ የሚል የክብር የስብሰባ ጥሪ ላኩላት። አሌክሳንድራም ይህንን የስብሰባ የክብር ጥሪ በደስታ በመቀበል የስብሰባ ቦታ ላይ ተገኘች። በዛም ኮሎኔል ናካቴ የመሳሰሉትን ግብረ አበሮቿ ነበሩ። ኢብራሂም ትራውሬ የሰራችው ስራ ምን እንደነበረ ስለሰጠችው ትዕዛዝ በጠቅላላ በቁጣ ሳይሆን በተረጋጋ መንፈስ በመናገር እሷን፣ ግብረ አበሮቿን፣ ሌሎቹንና ዋናውን ሰው ኮሎኔል ናካቴን ወደ ዘብጥ እያወረወሯቸው። ለአፍሪካ እንደዚህ አይነት መሪን ያብዛልን እያልን ስለ ኢብራሂም ትራውሬ የተሰማችውን አስተያየት በኮሜንት ሴክሽን ላይ ያስቀምጡልን። ሀበናብ ክሮኒክልስ ከዚህ ቀደም የሰራቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እንዲሁም ቪዲዮውን ላይክ፣ ቻናላችሁን ሰብስክራይብ ማድረጋችሁን እርግጠኛ እየሆናችሁ ቪዲዮአችንን ከወደዳችሁት ለወዳጅ ዘመደው እንዲያጋሩልን በትህትና እንጠይቃለን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና
የታዋቂ ሰዎችን ግለ ታሪክ እየዳሰሰ ወደ እናንተ የሚያደርሰው ቻናላችን በተጨማሪም የተለያዩ ሀገራትን ባህል፣ ወግ፣ ልማድና የጎሳዎችን አኗኗር በልዩ ሁኔታ እየዳሰሰ ወደ እናንተ ያቀርባል። ስለሆነም ቻናላችንን ሰብስክራይብ በማድረግ እንድትጠብቁን በትህትና እንጋብዛለን። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ እንሰናበታችኋለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።